እንኳን ለ1445ኛው ዓመተ ሂጅራ የረመዳን ጾም በሰላም አደረሰን እያልኩኝ ዛሬ እንግዲህ መልእክቴ በአብዛኛው ወንድሞቼ በተለይ ወጣቶች ከሚያሳዝነው ንግግራቸው መካከል ብዙ እህቶቼ ላይ የሚናገሩት እንትናን እኮ ጠበስኳት ብሎ እንደዝና ይናገራል። በእርግጥም ወደ ህይወቷ ስንመለስ መጥበስ ብቻም ሳይሆን እቺን እህቴን ቀቅላታል። ነብዩ ደግሞ ሰለላሁ ዐለይሂ ወሰለም ብለዋል፣ ሰላትን አደራ፣ ሴቶችን አደራ ነው ያሉት። ሴት ልጅ ደግሞ ማለት ሶስት ነገር ናት ላንተ፣ ወይ እናትህ ናት፣ ወይ እህትህ ናት፣ ወይም ደግሞ ሴት ልጅህ ናት። ከነዚህ ሶስቱ ውጪ አይደለች። ታዲያ የታላቁ መልእክተኛ አማና አልበላምን?